ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች እንደምን አላችሁ እንደምን ሰነበታችሁ የከበረ ሰላምታዬ ባላችሁበት ይድረስ ዛሬ ትንሽ ደቂቃ ቆይታ አብረን እናደርጋለን በተለይ በፈንታሌ አካባቢ የአማራና የአንዳንድ አበማበር በኦሮሞ ህዝብ ላይ የከፈቱት ወረራና ትንኮሳ እንዲሁም ግድያ መፈጸም ላይ ቆይታ እናደርጋለን ዜማውን ላስቀድምና ተመልሼ እመጣለሁ መልካም ቆይታ Shambu jarte forro, otu bote chigimbi, ero mandi kesa.
መልካም በድጋሚ እንደምናላችሁ እንደምሰነበታችሁ እንደምከረማችሁ በአንዳንድ ጉዳዮች ላይ ለማውራት ፈልጋለሁኝ በተለይ በአሁኑ ወቅት የአማራ ልዩ ኃይል የሚባለው አካል ከአርጎባ ኃይል ጋራ በመተባበር በፈንታሌ ቦሰት እና በተለያየ አካባቢ የኦሮሞ ተወላጆች ላይ የከፈቱት ውጊያ የኦሮሞ ልጆችን የማፈናቀልና የድንበር የመውረር ንብረት የመዝረፍ ደረጃ ደርሰዋል። ይሄንን ደግሞ የኦሮሞ ህዝብ እስካሁን ድረስ አብሮ ለመኖር በሚል በዝምታ የተለያየ ጊዜ እንዲ ድንበር ዘለው በሚያደርጉት ትንኮሳ ተቻችሎ ለመኖር የሚደረግ ነገር ነበር። አሁን ግን አይን ያወጣ ቅጥ ያጣ ወረራ በኦሮሞ ህዝብ ላይ ከፍተዋል። በተለያየ በስድብ በጉልበት ሌላውን ደግሞ በማስፈራራት አንበርክኮ ለመግዛት ለመውሰድ የሚደረጉ ሩጫዎችን የኦሮሞ ህዝብ በትግስት የሚያልፈው አይደለም። ምክንያት ወንድሞቻችን ደማቸው ፈሷል፣ አጥንታቸው ተሰብሯል። አብሮ ለመኖር ሲባል እስካሁን ድረስ የፖለቲካ ፍትጊያ ምናልባት የፖለቲካውን ክረት ለማክረር በፖለቲካ ለመነጋገር ተሞክሮ ነበር። አሁን ግን ቅጥ ያጣ ውንብድና፣ ግድያ፣ ዘረፋ እየከፈቱ ስለሆነ የኦሮሞ ህዝብ ደግሞ ራሱን የመከላከል ሙሉ መብት አለው። በየትኛውም ሀገር ራስን መከላከል ይቻላል። ስለዚህ ራስን የመከላከል ሁኔታም ዳር እስከ ዳር ያለው ኦሮሞ ተነስቶ ራሱን ዳር ድንበሩንና ማንነቱን ሊያስከብር ግድ ይለዋል። የቀድሞው ስርዓት ናፋቂ የልጅ ልጆቻቸው ዛሬ በአዲስ መልክ ተነስተው የኦሮሞ ማንነትን ጨፍልቀው ኦሮሞ የሚባል የለም፣ ኦሮሞ የሚባል ድንበር የለም በእብሪት ተወጥረው ጥጋብ ነፍቷቸው ዛሬ የበሉበትን ወጭት ላይ እየተጸዳዱ ይገኛሉ። ስለዚህ የኦሮሞ ህዝብ ትግስቱ ሊበቃው ይገባል። አልፎ ተርፎ ኦሮሚያ ክልል ድንበር ጥሰው ገብተው ኦሮሞ ላይ ተኩሰው መግደል ቅጥ ማጣት ነው። እስካሁን ድረስ በተለያየ በኦሮሚያ ክልል ውስጥ ያሉ የአማራ ተወላጆች ከየትኛውም ጊዜ የበለጠ እንዳይነኩ ሲጠበቁ ነበር። በሌላ አንጻር የአማራ የሚያዋስን ድንበርን ጥሰው የኦሮሞ ልጆችን ደም እያፈሰሱ እየገደሉ ንብረት እየዘረፉ ይገኛሉ። በፈንታሌ ቦሰትና የተለያየ አካባቢ የአማራ ልዩ ኃይልና የአርጎባ ልዩ ኃይል በጋራ የአማራ ተወላጆችን በመተባበር በኦሮሞ ህዝብ ላይ ጦርነት ከፍተው ብዙዎችን ገለዋል፣ ብዙዎችን አፈናቅለዋል፣ አቁስለዋል። ስለዚህ የኦሮሞ ህዝብ ማድረግ ያለበትን እንዲያደርግ በዚህ አጋጣሚ ዳር እስከ ዳር ያለው ኦሮሞ ዝምታው እንዲሰበር ጥሪ እናደርጋለን። ነገ በፊንፊኔ ላይ ይሄንን እብሪት ወይም ይሄን ነገር ግድያ እንደማይፈጽሙ ምንም ማስተማመኛ የለንም። ምክንያት በቀደም አይተናል። የካ ቦሌ ላይ አማራ የኦሮሞ ልጅ መግባት የለበትም ከአዲስ አበባ ይውጣ በሚል የኦሮሞ ልጆች ቤት ሲቀጠቀጥና የኦሮሚያ ባንክ እንዲፈርስ ወይም ሲደበድቡት እንደነበረ
ለማየት ችለናል። ይህ ሊቆም ይገባል። ገደብ ልናበጅለት ይገባል። እሽሩሩ ሊያከትም ይገባል። ዝም ስንል የማንም ወረበላ እየተነሳ ኦሮሞን ንብረት ሊያወድምና ኦሮሞ ላይ ሊፈነጭ አይገባም። አንድ ያልተገነዘቡት ነገር በኦሮሚያ ክልል ውስጥ መዓት አማራ አለ። ለዜጎቻቸው እንኳን ሳይሳሱ ዛሬ ድንበር አልፎ ኦሮሞ ላይ አማራንን ብሎ ጥይት መተኮስ በህዝቦቻችሁ ላይ ፈርማችሁ አጨብጭባችሁ እልቂት እንደፈጸማችሁ ወቁ። ፍቃድ እንደሰጣችሁ መሆኑን ወቁ። እኛ ህዝብ ለህዝብ እንዲባላም አንፈልግም። ህዝብ ለህዝብ እንዲጨራረስም አንፈልግም። ይህንን ድርጊት ደግሞ እናንተ እያደረጋችሁ ያላችሁት ራሳችሁ መሆኑን ደግሞ ልናስገነዘባችሁ እንፈልጋለን። የቀድሞው ስርዓት ናፋቂ የልጅ ልጆች አደብ ካልገዛችሁ አደብ የምትገዙበትን መንገድ የኦሮሞ ልጅ ያዘጋጅላችኋል። ማረም ሲበዛ ይመራል። ሁሉም ነገር ልክ ሊኖረው ይገባል። ዶክተር አብይ ኢትዮጵያ ሱሴ ነች እንደመር የሚለውን ስለተናገረ ጫንቃችንን ከጫንቃችን አልፋችሁ አናታችን ላይ ወጣችሁ አላስፈላጊ ነገር ለማድረግ እየሞከራችሁ ነው። ትናንትና በቲፒኤልኤፍ ውስጥ ቲፒኤልኤፍ በነበረበት ሰዓት አንገታችሁን ቀና ማድረግ ያልቻላችሁ የቀድሞ ስርዓት ናፋቂ ልጆች ዛሬ በኦሮሞ ህዝብ ላይ ልትፈነጩ ትፈልጋላችሁ። ስለዚህ በፈንታሌ ላይ የተጀመረው የኦሮሞ ህዝብ ግድያ ገደብ ልናበጅለት ይገባል። ኦሮሞ ነቅተህ ከየትኛውም ጊዜ የበለጠ አንድነትን አጠናክረህ የሀገር ባለቤትነትን አዘጋጅ የሀገር ባለቤትነትን ልታረጋግጥ ይገባል። ማንም እየተነሳ በላህሌ ሊፈነጭብህ አይገባም። ማንም እየተነሳ ቀይህን እየበዘበዘ ሊኖር አይገባም። ኦሮሞን የሚያስደፍረው የዋህነቱ ነው። ኦሮሞ የዋ ነው የሚለው ነገር ሊያከትም ይገባል። በ21ኛው ክፍለ ዘመን የዋነት እንደ ጅልነት፣ የዋነት እንደ አላዋቂነት የተቆጠረበት ዘመን ስለሆነ ማብላት ደግነት እንደ መጥፎነት ስለተቆጠረ ማስጠለል መሬት ቆርሶ ሰጥቶ ማኖር እንደ ወንጀልና እንደ አላዋቂነት ስለተቆጠረ ኦሮሞ ራስህን አታስገድል። ሁላችንም ተከባብረን ልንኖር የምንችለው ድንበራችንን ስናስከብር ብቻ ነው። ያንተ ልጆች ለማኝ እየሆኑ አንተ ሁሌ ጥቁር ልብስ እየለበስክ ልጄ 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 አባቴ አባቴ እያልክ እያለቀስክ ልትቀጥል አይገባም። መብቃት አለበት። ለኦሮሞ ህዝብ ሐዘንና ለቅሶ ዋይታ ማንም የሰጠው የለም። ልናከትም ሊያከትምለት ልናስከትምለት የሚበቃው ነገር አለ። አንድ ነገር ኦሮሞ አንድ ሆኖ 4 ነጥብ ሊለው ይገባል። መዘረፍ መቆም አለበት። መገደል መቆም አለበት። መሰደድ መቆም አለበት። ንብረታችን በማንም እንዳይበዘበዝ እኛ ጋርድ ልንሆንለት ይገባል። ፈንታሌ ላይ የካ ሚካኤል የካ ቦሌ ላይ ያየነው እብሪት እና ትንኮሳ ገደብ ልናበጅለት ይገባል። ገደብ ሳንፈልግ ነካክተውን ወደ ማንፈልገው ውስጥ እንድንገባ ካደረጉን የኦሮሞ ህዝብ ራሱን በየትኛው መንገድ መከላከል ይችላል። ይህ ህገ መንግስታዊው መብቱ ነው። በዓለም አቀፍ ህግም ደግሞ ራስን መከላከል ይቻላል። ሰልፍ ዲፌንስ። ልጆችን እያሳረድክ ተቀመጥ የሚል ህግ የለም። መንግስት ካለ መንግስት ገደብ ሊያስገባቸው ወይም ገደብ ሊያደርግላቸው ይገባል። የቀድሞ ስርዓት ናፋቂ የልጅ ልጆች
ትዕግስት ያልገባቸው ዝምታ አልገባቸው እነሱን እንዲገባቸው ማድረግ የሚቻለው ጉልበት ብቻ ነው ጉልበት ይገዛቸዋል የኦሮሞ ልጅ ጎንደር ለሄዶ ርስት አልጠየቀም መሬት አልጠየቀም በአባቱ ቀዮ በእናቱ ቀ በአያቱ በቅምቅም አያቱ ቀ ነው ስለ መብቱና ስለ እኩልነቱ እየጠየቀ ያለው ይህ ደግሞ ድፍረት ነው የኦሮሞ ህዝብን ማንጓጠጥ የኦሮሞ ህዝብን መግደል በቀው ድፍረት ነው ልናስቆማቸው ይገባል መቼም ይሄ የቀድሞው ስርዓት ናፋቂ የልጅ ልጆች ወይ አያውቁ ወይ አያነቡ እንደ ግመል ወይም እንደ ጋሪ ፈረስ ፊታቸውን እንዲያደርገው የሚሄዱ ናቸው መቼም ማልቀባቸው ወይም እንደ ህፃን ልጅ ሁሉ ነገር የኔ 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 ማለት ይወዳሉ ምን አሉ የሸዋ ኦሮሞ ኦሮማይዝድ የተደረገ የሸዋ ኦሮሞ አማራ ነው ግን ወደ ኦሮሞነት የተቀየረ ነው አሉ መጀመሪያ ታሪክን ወቁ የጀነራል ታደሰ ብሩ የነማሙ መዘምር ሀገር የአማራ ክልል አይደለም አማራ አይደለም ሸዋ የቱለማ ህዝብ አማራ አይደለም መጀመሪያ ታሪክን አገላብጣችሁ ወቁት ሲጀመር እናንተ የምትፈልጉት ወራሪ መሬት ነው የሚፈልገው ለም ያለበት ቦታ ውሃ ያለበት ቦታ መሬቷን ድንግል መሬትን ነው የምትፈልጉት የኦሮሞ ህዝብ ቢንጫጫ ቢሞት ቢያልቅ ግድም የላችሁ የነሙና ቱፋ ሀገር ያብቹ የገላን ምድር እናንተ አማራ ነው የሸዋ ህዝብ የቱለማ ህዝብ አማራ ነው ኦሮማይዝድ የተደረገ ነው ብላችሁ ስታወሩ በየትኛው የታሪክ መጽሐፍት ወይም የትኛው አሮን ነው በየትኛው መስፈርት እንደሆነ ሊገባን አይችልም የሌለ ትርክት እየተረካችሁ ራሳችሁን ያደናበራችሁ ምንም የማያውቀውን የራሳችሁን ትውልድ ታደናብሩታላችሁ መጠየቅ ያባት ነው ማንበብ አይገልም ግድ የለም እስኪ ድፈሩ አንብቡ እስኪ ከገደላችሁ መጽሐፍ ውስጥ ሙቱ ስድብ ማንጓጠጥ መዝረፍ የኔ ነው ማልቀስ አይጠቅምም የቀድሞ ስርዓት ናፋቂዎች የቀድሞ ስርዓት ናፋቂ የልጅ ልጆች አደብ ልትገዙ ይገባል ያያችሁት ሁሉ እንደ ህፃን ልጅ የኔ አትበሉ እስኪ ስለ ፍንፍኔ ከማውራቴ በፊት ትንሽ ዜማ ላስቀድምና መለሳለሁ መልካም ቆይታ
Ada Oromo din edeserva Ambaguba dume se wadmare Serrana po anu garamure Andura bigya ko shashamane Babetanen hapnu gargarbane Lagabutane was katamure Lufante hanadami kabayres Lagabutane was katamure Lufante hanadami kabayres መልካም ተወዳጁን ድምጻዊ ቀመር ዩሱፍን ከልብ እናመሰግናለን። እንግዲህ አዲስ አበባያኖች እንደ መከራከሪያ የሚያነሱት ነገር አዲስ አበባ የአፍሪካ መዲና ነች፣ የፌደራል መቀመጫ ነው ምናምን የሚባል ነገር አለ። እውነት ነው። አዲስ አበባ የፌደራል መቀመጫ ነው። የፌደራል መቀመጫ ቢሆንም ፌደራል ራሱን የቻለ መሬት የለውም። መታወቅ ያለበት ፌደራል ራሱን የቻለ መቀመጫ የለውም፣ መሬት የለውም። ፌደራል መሬት የለውም። በኢትዮጵያ ሕገ መንግስት ላይ አለ። አዲስ አበባ የአፍሪካ መዲና ነች፣ እውነት ነው። አዲስ አበባም የፌደራል መቀመጫ ነው። የፌደራል መቀመጫ ስለሆነ ፌደራል መሬት አለው ማለት አይደለም። ስለዚህ ዝም ብላችሁ የፌደራል መቀመጫ ነው፣ የአፍሪካ መዲና ነው፣ የምናምን ነው የሚለው ተረት ከእጅ ያለውን ነገር መጥቶ ለማወናበድና ለመንጠቅ የሚደረግ ሩጫ በኦሮሞ ህዝብ ዘንድ ተቀባይነት የለውም። ስለዚህ ፍንፍኔ የኦሮሞ ህዝብ እምብርት ምድር ነው። በረራ አልከውም ደንበላሽ በየትኛውም ብትሰይመው ፍንፍኔ ከጎንደር በማንኪያ ተቆርጣ ኦሮሚያ ምድር ላይ ገባች አይደለችም። በኦሮሚያ መካከል በኦሮሚያ እምብርት ምድር ያለች ምድር ነች። ስለዚህ አዲስ አበባያኖች አትኖሩም ሳይሆን ህግን አክብራችሁ የቀየውን ባለቤት አክብራችሁ ትኖራላችሁ። የቀድሞው ስርዓት ናፋቂዎች የቀድሞው ስርዓት ናፋቂ የልጅ ልጆች መሬቱን ካልነጠቅን ኦሮሞ የሚባል ነገር መስማት አንፈልግም፣ ጆሮአችንን ጭው ያደርገናል የምትሉ ከሆነ እንግዲህ ምንም ማድረግ አንችልም። እግዚአብሔር ሲፈጥራት በኦሮሚያ እምብርት ምድር ውስጥ ፈጠራት። ፍንፍኔ አንጀት አይደለችም ወይም ትርፍ አንጀት አይደለችም። የኦሮሞ ህዝብ እምብርት ምድር ነች፣ ዋና መቀመጫችን ነች። የነሙና የነገላን የናብቹ ምድር ነው። ስለዚህ እንደ መከራከሪያ የቀድሞው ስርዓት ናፋቂ የልጅ ልጆችና የአንዳንድ የዞረባቸው የአማራ ድርጅቶች አመራርነን ባዮች ሞተን እንገኛለን ጎንደርን የተጠየቁ ነው የሚመስላቸው። የኦሮሞ ህዝብ ሲጀመር ማንንም የማስፈቀድ የመጠየቅ የለበትም። የኦሮሞ ህዝብ እኮ እየጠየቀ ያለው
ራሱን ነው የኔ ቤት ነው ምድሬ ነው ከጎንደር ፍቃድ አይደለም የጠየቀው ወይም ከአማራ ፓርቲ የፍቃድ ደብዳቤ አይደለም እየጠየቀ ያለው አሁን ይሄ እንደዚህ ጠግቦ የሚጮኸውን ገብ ለማድረግ የኦሮሞ ህዝብ መጠየቅ ያለበት የሀገር ባለቤትነቱ እንዲረጋገጥለት መጠየቅ አለበት እነሱ ትንሹን ሲጠይቁ የኦሮሞ ህዝብ ትልቁን ነገር ጠይቆ በር መዝጋት መቻል አለበት ዛሬ አዲስ አበባ ያደረጓት ከኦሮሚያ የሚመጡ ንብረቶች ናቸው ውሃ በሉት ማብራት በሉት ምግቡ በሉት ሁሉም ነገር የኦሮሞ ምድርን አሻግሮ አቋርጦ የሚመጣ ነገርን የኦሮሞ ህዝብ በር ቢዘጋ አዲስ አበባ አንድ ቀን አታድርም አዲስ አበባያኖች ነን ብላችሁ አደባባይ ወጣችሁ የጮኻችሁት በራብ ስትረግፉ የዛን ጊዜ የኦሮሞ ህዝብን ማረን የምትሉበት ቀን ይመጣል ስለዚህ የዶክተር አብይ መንግስት አገሪቷ ሰላም እንድታገኝ ከፈለገ ለህዝብ ያነሳ ያለውን ጥያቄ በአግባብነት ወይም ህገ መንግስቱ ላይ ያለውን ነገር ተግባራዊ እንዲያደርግ ጥሪ እናረጋለን የኦሮሞ ህዝብ ደግሞ ነቅቶ ከማንኛውም ጊዜ በላይ መብቱን ሊያስከብር ሊቆም ይገባል ልጆቻችን ስልጣን ላይ ያሉ ልጆቼ እንደዚህ ሆነ የሚለውን ዘፈን ትቶ ትናንትና የሞተበትን አጥንቱ የተሰበረበትን የተሰደደበትን ጥያቄ ዳር ማድረስ አለበት የኦሮሞ ህዝብ እንደ ሰይፈ ነበልባል ራዲዮ የምንናገረው ነገር የኦሮሞ ህዝብን መብት ለማስጠበቅ ሰይፈ ነበልባል ከኦሮሞ ህዝብ ጎን ይቆማል የኦሮሞ ህዝብን ኢንተረስት ያስጠብቃል ይህን ስንል ሌላ ህዝብ አይኖርም ስለሌላ ህዝብ አያገባንም ጆሮአችንን ጭው ያረጋናል ማለት አይደል ማንኛውም ዜጋ መብቱ እንዲከበር በእኩልነት እንዲኖር እንታገላለን ትናንትና የአማራ ልዩ ኃይልና የአርጎባ ልዩ ኃይል ፈንታሌን አቋርጦ የኦሮሞ ልጆችን በጥይት ደብድቦ ማቁሰልና መግደል ግን አግባብነት የለውም የኦሮሞ ህዝብ ራሱን የመከላከል ሙሉ ስልጣን መብት አለው ዝም ብሎ መታረድ የለበትም ልጆቼ ስልጣን ላይ አሉ በሚል በዝምታ ወይም አፉን ሸብቦ መታረድ የለበትምና የኦሮሞ ህዝብ መንቃት አለበት መነሳት አለበት መታገል አለበት 5000 ወይም ከ5000 በላይ ልጆቻችንን እኮ የገበር ነው እንዲያልቁ የተደረገው ለነጻነትና ለክብር የሀገር ባለቤትነት እንዲረጋገጥ እንጂ በንብረቱና በቀየው ሊደራደርበት አይደለም ስለዚህ የኦሮሞ ህዝብ እንድትነሳ በተደጋጋሚ ጥሪ እናረጋለን የማንነት ጥያቄ ብዙ ጊዜ የሚነሳው የአገር ያፈርሳል ኢትዮጵያዊነትን ይናዳል የኦሮሞ ህዝብ ጥያቄ ሲነሳ ኢትዮጵያ መትፈርስ ከሆነ ትፍረስ ኢትዮጵያ ማለት እኮ ግንብ አይደለም ኢትዮጵያ ማለት እኮ ፎቅ አይደለም ኢትዮጵያ የሆነ የተገነባ ነገር አይደለም ህዝቦቿ ናቸው የኦሮሞ ህዝብ ከሌለ ኢትዮጵያ የለችም የአማራ ህዝብ ከሌለ ኢትዮጵያ የለችም አንዱ ድርጅት መብት ጥያቄ ሲያነሳ ምትፈርስ ከሆነ መጀመሪያውንም የለችም ማለት ነው ዛሬ ጋዜጠኛ እስክንድር ነጋ በአዲስ አበባ ላይ በኦሮሞ ህዝብ ላይ ጄኖሳይድ አውጆ ሲወርድ አብሮ ለመኖር የመናገር ነው ዲሞክራሲ ነው የመናገር መብት ትሬሊንግ እያደረግን ነው ስለዚህ በሚል የኦሮሞ ህዝብ አይቶ ዝም ብሏል ከዚህ በኋላ ግን በትግስት መታለፍ የለበትም የኦሮሞ ድርጅቶች በድንጋይ የሚደበደቡ ከሆነ የመንግስት ሰራተኞች መኪና በድንጋይ የሚደበደቡ ከሆነ ባንኮቻችን በድንጋይ የሚደበደቡ ከሆነ የኦሮሞ ልጆች ቤታቸው የኦሮሞ ቤት ነው ኦሮሞ ከፊንፊኔ ላይ መብት የለውም ፊንፊኔ ውስጥ መኖር የለበትም ተብሎ በድንጋይ የሚደበደብ ከሆነ ይሄ
ለኦሮሞ ህዝብ ውርደትም ሞትም ነው። ትናንትና አባቢያን ኦሮሞዳ ፍንፍኔን ኬኛ አንዱራ ኬኛ ብለው ያለቁት የኦሮሞ ልጆችን ደምና አጥንት በከንቱ ሜዳ ላይ እንዲፈስ አድርጎ ጥሎ መግባት ማለት ነው። ገደብ ልናበጅላቸው ይገባል። ገደብ ልናበጅላቸው ይገባል። የኮሎኔል ገመቹ አያና ጉዳይ የኢትዮጵያ መንግስት አንድ ሊያደርግ ይገባዋል። ምክንያቱም ኮሎኔል ገመቹ አያና በአሁኑ ወቅት በእስር ላይ ይገኛል። ግልጽ የሆነ ነገር የለም። ለምን ተያዘ? በምን ምክንያት ተያዘ? ፍርድ ቤት ቀርቧል ወይ? የሚሉት የሰብአዊ መብት ጉዳዮች ዙሪያ ላይ ብዙ ነገር የሰብአዊ መብት ተከራካሪዎች ሊሰሩበት ሊያነሱት ይገባል። አንድ ሰው ከተያዘ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት። ይህ እስካሁን ድረስ የተካሄደ ነገር የለም እና ኮሎኔል ገመቹ አያና የኦሮሞ ነጻነት ግንባር አባል እንደሆነ ነው የማውቀው። ስለዚህ ይህ በአሁን ሰዓት በኦሮሞ ልጆች ላይ ቀጥያጣ እስርና እንግልት በአሁኑ ለውጥ አለ በሚባልበት ሰዓት እየተካሄደ ያለውን ነገር እና አብይም ትኩረት ሰጥተውት እንዲያቆሙት እንጠይቃለን። በማሰርና በማንገላታት የህዝቦችን ጥያቄ ማስቆም አይቻልም። እንደዛ ቢሆን ኖሮ ቲፒኤልኤፍ የኦሮሞ ህዝብን ጻጥ ባደረገው ኖሮ ላለፉት 27 ዓመታት የኦሮሞ ልጆች ሲገደሉ፣ ከትምህርት ቤት ሲባረሩ፣ ሲታሰሩ፣ ሲሰደዱ አልቆመም። የመብት ጥያቄው እየባሰ መጥቶ ቲፒኤልኤፍን ጠቅሎ እንዲገባ አድርጎታል። ዛሬም ለውጥ አለ የሚሉት የዶክተር አብይ መንግስት የኦሮሞ ልጆችን እያሳደዱ የተወሰኑትን ሆዳደሮች በሆዳቸው የወደቁትን በገንዘብ እየገዙ እከሌን ጠቁም እከሌን እንዲያርግ እያሉ እየሰበሰቡ ማሰር ትክክል አይደለም። ትክክል አይደለም። ምክንያቱም ትናንትና ዳውን ወያኔ ሲል የነበረው የኦሮሞ ህዝብ ነገ ደግሞ ዳውን ዶክተር አብይ እንደሚል ሙሉ ተስፋ አለን። ይህ እንዳይሆን ካሁኑ መንገድ ሊያበጁለት ይገባል። ዶክተር አብይ የኦሮሞ ልጆች ደማቸውን ያፈሰሱት የሞቱበት የተሰደዱበት አጥንታቸውን የሰበሩበት ለነጻነት ነው እንጂ ዳግመኛ የኦሮሞ ህዝብ እስር ቤት ውስጥ እንዲገባና እንዲሸማቀቅ የቱሃንና የቁንጫ መጫወቻ እንዲሆን ፈቅዶ አይደለም። ልናስቆማቸው ይገባል። የኦሮሞ ህዝብ ያለቀው በቄው እንዲኖር በቄው ተከብሮ እንደማንኛውም ልጆቹ ሰርተው እንዲኖሩ እንጂ እስር ቤት ውስጥ እንዲበሰብሱ ንብረታቸው እንዲዘረፍ ተሸማቀው እንዲሄዱ አይደለም። የኦነግ አባል ነህ የኦነግ እንዲህ ነህ እየተባለ የኦሮሞ ልጆች መንገላታት የለባቸውም። ኦነግን የምትጠሉና ኦነግን ማስገባት አልነበረባችሁም። ኦነግን የምትፈሩና የምትጠሉ ከሆነ እናንተው ራሳችሁ ሰጣርታችሁ አስገብታችሁ ድርጅቱ ጉለሌ ላይ እንዲቀመጥ አድርጋችሁ አባላቶችን ማሰርና ማንገላታት ለምን አስፈለገ? የድርጅቱ ባለስልጣናቶች ጉለሌ ላይ ተቀምጠው ተራ ወጣቱ እየተሰበሰበ የሚታሰርበት ምክንያት ምንድን ነው? የኦነግ አባል መሆን ይፈቀዳል። ባንዲራውን ይዛችሁ መንቀሳቀስ ትችላላችሁ። የኦሮሞ ነጻነት ግንባር ቢሮ በየቦታው መከፈት አለበት ተብሎ ቢሮው እየተዘጋም ንብረት እየተዘረፈ የኦሮሞ ልጆች እየታሰሩ ዳግመኛ ከድጡ ወደ ማጡ የኦሮሞ ልጆች እየገቡ ነው ያሉት። በዚህ በኩል የቀድሞ ስርዓት ናፋቂዎች ይጮሁበታል። በዚህ በኩል ደግሞ የመከላከያ ሰራዊትና የደህንነት አካል በኦሮሞ ህዝብ ወጣቶች ላይ እየሰበሰበ ያስራል። ስለዚህ ዶክተር አብይ አቶ ለማ መገርሳም ይሄን ጉዳይ አንድ ነገር ልታረጉት ወይም ገደብ ልታበጁለት ይገባል። የኦሮሚያ ክልል ባለስልጣናቶች
ምናልባት የጠገበ ጅብ ይሻላል ከተራበ ጅብ ብላችሁ ከሆነ የቀድሞ መልሳችሁ የምትተኩት ከሆነ እሱም አደጋ አለው። የጠገበ ጅብ ነው ተብሎ ብዙም አይበላም ተብሎ ለጊዜው ከስልጣን ገለል ያደረጋችሁትን የቀድሞ ጅብ መልሳችሁ በአዲስ በለውጥ ስም ቦታ ላይ የምታስቀምጡ ከሆነ አደጋ አለው። የኦሮሞ ህዝብ የሚፈልገው ትክክለኛ ለውጥ እንጂ ጅማ ላይ ወንጀል የፈጸመ ካቢኔ ወለጋ ላይ እንዲሾም ወይም አምቦ ላይ እንዲሾም አይደለም። ለውጥ ማለት ሁሉም በአዲስ ነገር መለወጥ መቻል ነው። የኢህአዴግ ሪፎርም ውስጥ የነበሩ የኢህአዴግ ካቢኔ የነበሩ ስንት ሲያስገድሉ የነበሩ ዛሬ በካቢኔ ውስጥ ቁጭ ብለው በአዲስ መልክ መጥተው እኛ የለውጡ ግንባር ቀደም ነበርን ብለው ደረታቸውን ነፍተው ሲወጡ ያሳፍራል። ለውጡ ታዲያ ምኑ ጋ ነው? ዛሬም የኦሮሞ ልጆች የሚገደሉ ከሆነ የዛች ሀገር ዜጎች የሚሰቃዩ ከሆነ የሚገደሉ የሚታሰሩ ከሆነ ለውጡ ካፍ የዘለለ የሆነ ነገር የለም ማለት ነው። አፍ ለማዘጋት የተለያዩ ሚዲያ ፊገር የሆኑትን ሰዎች አስገብቶ እንደዚህ አድርጎ እንዲህ ብሎ ስራ ሰጥቶ ወይም የሆነ ነገር አድርጎ የሚደረገው እከከይ ልከክህ እስከ ተወሰነ መንገድ ቢያስኬድም ዘላቂነት የለውም። ስለዚህ መደረግ ካለበት ዛሬ በኦሮሚያ እስር ቤት ውስጥ ያሉ የኦሮሞ ተወላጆች በፌደራል እስር ቤት ውስጥ ያሉ የኦሮሞ ተወላጆች ያለ አንዳች ቅድመ ሁኔታ ሊፈቱ ይገባል። ረብሻ ያነሳሉ፣ ወጣቱን ያደራጃሉ በሚል ሰንካላ ምክንያትና ስጋት መማር ሲገባቸው የኦሮሞ ልጆች እየተሰበሰቡ ወደ እስር ቤት መጓዝ የለባቸውም። የኦሮሞ ህዝብም ይሁን የኢትዮጵያ ህዝብ እኮ እናንተን የደገፋችሁ ትናንትና አብራችሁ ከቲፒኤልኤፍ ጋር ያሰራችሁትን ህዝብ ከእስር ቤት ለቀናል በሚል ማደናገሪያ ስለለቀቃችሁ ህዝብ እውነትም ለውጥ አለ ብሎ ጨፍሯል። ያንን ደግሞ ዛሬ ድጋሚ ደግሞ መልሳችሁ ራሳችሁ እያሰራችሁ በይቅርታ ደግሞ ልክ እንደተለመደው ልትለቁ ከሆነ ስተት ነው። ምርጫ ሲቃረብ ይሄን ያህል ህዝብ ፈታን፣ እኛ የታሰረውን ኃይል አጣርተን ፈታን ብሎ ድራማ ለመስራት ከሆነ አያዋጣም። ያው ኢህአዴግ 100% ማሸነፍ ልማዱ ስለሆነ ምንም የሚጠበቅ ነገር የለም። 100% ያሸንፋል። ዜጎቻችን መንገላታት የለባቸውም። ስለዚህ የኦሮሞ ህዝብንም ይሁን የተቀራውን ህዝብ በእስር ማንገላታት ማሰር አግባብነት የለውም። የኑሮ ውድነት ናላው ያዞረ ያለው የዛች ሀገር ዜጋን ኑሮን የሚያስተካክልበት የሚኖርበትን የሚበላበትን መንገድ ብታመቻቹለት ያዋጣል። ከተራ ፖለቲካ ቁማር ጨዋታ ብትወጡ ጥሩ ነው። ህዝብ እየጠየቀ ያለው ዳቦ ነው። ህዝብ እየጠየቀ ያለው ሰላም ነው። ህዝብ እየጠየቀ ያለው የሀገር ባለቤትነትን ጉዳይ ነው። 12 ምንጥዳ ምናናማስ ምንድነው የሚባል አንድ ተረት አለ እና የድንበር ኮሚሽን ተብሎ ምኑም ሳይያዝ የፌዴራሊዝምን ለማፍረስ የሚደረገው ምሩጫ ዛሬ
አገር ውስጥ እያየን ያለነው ቀውስ እንዲፈጠር ያደረገው የፖለቲካ ሃሁን አለማወቅ ነው። ህዝቦች በደማቸውና ባጥንታቸው የፌዴራሊዝምን የተከሉት ያመጡትን ትግል ልክ እንደ የመንደር ክልል እንደሚከለል ለማስደረግ የቀድሞው ስርዓት ናፋቂ የልጅ ልጆችን ስልጣን ላይ አመጣችሁ ሲዳማነትን፣ ኦሮሞነትን፣ አፋርነትን ለማጥፋት የተቀራውን ብሔር ብሔረሰቦች ጨፍልቆ አንድ ሀገር አንድ ቋንቋ ወደሚለው የቀድሞ ስርዓት ለመመለስ መሮጥ ራስን ጠልፎ ከማደናቀፍና ከመላላጥ በስተቀር የሚያመጣው ውጤት የለም። ያቺ ቀድሞዋ ኢትዮጵያ ላትመለስ ሄዳለች። ልንነግራቸው የሚገባው ለቀድሞው ስርዓት ናፋቂዎችም እንዲሁም ለዶክተር አብይ ያቺ እርሶ የሚሏት ገናና ኢትዮጵያ ላትመለስ ሄዳለች። ሲጀመር ኢትዮጵያ ገናና ሆና አታውቅም፣ ልትሆንም አትችልም። ገናና ህዝብ የተወሰኑ ስርዓቶች ገናና ነበሩ። የሚያስገብሩ፣ የሚገርፉ፣ የሚገድሉ፣ ድንበር ገፍተው ማንነትን የሚያሳጡ ህዝቦች በማንነታቸው የሚሸማቀቁባት ኢትዮጵያ፣ በማንነታቸው አፍረው ተሸማቀው ባህላቸውን፣ ማንነታቸውን፣ ቋንቋቸውን ያጡባት ኢትዮጵያ ገናና ኢትዮጵያ ልትባል አትችልም። ትናንትናም በራብ የምትታወቀው ኢትዮጵያ ዛሬም በሚሊዮኖች የሚቆጠሩ ራብተኛ የያዘች ኢትዮጵያ ገናና ሆና አታውቅም። ስለዚህ ዶክተር አብይ ከፈረሱ በፊት ጋሪውን ማስቀደማቸው ስህተት ነው። እንግዲህ በተለይ ደጋግሜ ልናገር የምፈልገው የኦሮሞ ህዝብ በፈንታሌ ላይ ጦርነት ተከፍቶበታል። ህዝቡ እያለቀሰ ይገኛል። የአርጎባ ልዩ ኃይልና የፈንታሌ የአማራ ልዩ ኃይል ፈንታሌ አካባቢ ድንበር ጥሰው ወረራ አካሂደዋል። ከብቶቹ ወስደዋል፣ ገለዋል፣ አቆስለዋል። ይህ ደግሞ የኦሮሞ ህዝብን አጣብቂኙ ስለመክተት፣ ጭንቀቱ ስለመክተት፣ ለማንበርከክ የሚደረግ ስለሆነ የኦሮሞ ህዝብ ነቅቶ አንድ ነገር ሊያደርግ ይገባል። ለዛሬው ላበቃ እወዳለሁኝ። የሸዋ ምድር፣ የቱለማ ምድር ኦሮማይዝድ የተደረገ ነው። ኦሮሞ ከወለጋ ውጣ ልንለው እንችላለን፣ ከጅማ ውጣ እንላቸዋለን። ሀገራቸው አይደለም። ኦሮሞ የሚባል ህዝብ የለም። ኦሮሞ የሚባል ምድር የለም። የራሷ እያረረባት የሰው ታማሰላለች እንደሚባለው ሆነባቸው። እንዳበደች ውሻ 10 ቦታ ይረግጣሉ። ሱዳን የጎንደር መሬትን ቆርሶ ወስዶ እያለ ትግራይ ቅማንት የኔ ነው እያለ አገው እኔ አማራ አይደለሁም እያለ ወሎ ግማሽ ወሎ እኔ አማራ አይደለሁም እያለ ባለበት ሰዓት የራሳችሁን የቤት ጣጣችሁን ሳትጨርሱ ድንበር ስንት ሺህ ኪሎ ሜትር አቋርጣችሁ መታችሁ በራራ ነው አዲስ አበባ የኛ ነው ኦሮሞ የሚባል የለም የሚለውን መንዝኛ ጭፈራ መጨፈራችሁ ቢያሳፍርም ደግነቱ እናንተ ታሳፍራላችሁ እንጂ አታፍሩም። እስኪ ይሄን ዜማ ላስኪድበት። መልካም ቆይታ። እስኪ Mara
የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች እስካሁን ድረስ አብረናችሁ ቆይተናል። እንግዲህ እስከ ሳምንት መልካም ሳምንት። ሰይፈ ነበልባል ራዲዮ በሳተላይት በቀጥታ ወደ ኢትዮጵያ ወይም ወደ ኦሮሚያ ማስተላለፍ ጀምረናል ቆይተናል። በአገር ቤት ያላችሁ የኦሮሞ ተወላጆች የምታደርሱን የተለያየ ስነ ጽሁፎች እንዲሁም መልእክቶቻችሁ ይደርሱናል። ከልብ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ የኦሮሞ ህዝብ ከያ ኦሮሞ እያለ የሚያቀነቅነውን ዜማ ጋብዘን እንሰናበታለን። እስካሁን ድረስ አብሬያችሁ የነበርኩኝ እኔ ኤዮብ ባይሳ፣ ቴክኒሻናችን አስፋው ገመቹ እንዲሁም ረዳት አቅራቢያችን በሪ አለሙ አብረናችሁ ነበር። እስከ ሳምንት መልካም ሳምንት፣ ደህና ሁኑ።
Thank you.